ለምን አትረጋግ? ምን ነው አንተ ልጅ ግፍል የሚያደርግ የተፈጠረ ችግር አለ? ምን ነው መቼ እንደሚያደርገው ጠይቁ። ሁሌ እንደተመጠመጠ ሁሌ አንተ ምን ለማሽ ነው መጥቶ እንደው እንዳትሆንም አልጋ ላይ ካልጎበስክ ምን ነው እንድትሆን? አራቱ እኔን አልጋ ላይ የማይጣሉብ አፈር ነው ማስበላው። ዛንተ ለላጠቁም እዛው ራስህ አስፈራ አስፈላል። ቆንጆ ታዳፍር የሚያስፈላሽ ከሆነ ምን ነው ይፈልግ? እኔ መቼ እንደዛ እኔ ያልኩትኝ መቼ ነው እንደው እንደሚደበድበኝ ነው። እኔ ሴት አይደለም ወይ? እኔ ዱላ አምረኝ ያስቀኛል። ገንፎ ከቁርስና ከምሳ ያተርፋል። እሺ አይት ደሞ ዱላ ፍቅር መገለጫው ነው። አዎ ዲደበድበኝ ነው የምፈልገው። ያው መጣችልህ ደብድባ። ኧረ ተው ሴት መጣ ተው እንጂ። Cinema funny. Subscribe now. What are you doing? እየሰደብከኝ ማለት ነው። ኧረ እባክህ ጣሚያን ስንት ነው ገዛው ነው ያልኩህ። የምግብ ሚኒስቴር መቋቋም በነበረበት ሀገር ላይ የትምህርት ሚኒስቴር ተሽሞልን እንግሊዘኛ ለማወቅ ጥንቁርና ነው። ይኸውልህ ደወለች የተማረ እንደሆነ አሳያለሁ። ሀገርሽም ሀገሬ ብልትሽም ብልቴ ትንሽ ስጭኝና ላሪሰው አንጀቴ እንድሰጥ ከፈለክ ትንሽ ከብልቴ ኩላሊትህን ሸጠህ አይፎኑን ግዛልኝ በሞቴ። ምን ልበላ ጣንጣና መጣ ኩላሊትህን ሸጨ በቆመ ከመሞት ለምን ተገትራ ቀረም እንዳክስም አወል ፍርቀጣው ለሙሽራ ለሙሽሪት አዲስ ወጥ ጌታ ጋር ሆ የሰጣቸው አበቃቸው። ማነው መንግስት ፖለቲካ ምን ሆነሽ ነው? አትናገር ምን ዘጋሻል? ኤክሴን አይቼው ነው። ኤክሴ ማነው ሴክስ ማነው ነው ያቋለ ነይ ታለ ነይ ጮማ ድድም ምንድነው? ኤክስ ማለት እኮ ሂሳብ ላይ ያለው ያቺ ኤክስ ነች እኮ እሱ ላይ አግኝተሽው አይደል? አይደለም ኤክስ ማለት የድሮ ፍቅረኛ ማለት ነው። ምን እና ለድሮ ፍቅረኛ ነው እንዴ ተደነበረ በሬ ላችን ለሩችብን እንደው አንቺ እኛን እንደዚህ እንደራራትሽን ምጠራርተሽ እንደው መንግስት ሰራተኛ ባልስ የ3000 ብር ደሞዝተኛ ደሞዙ ከበትከረ ቤቱ ዞር ብለማ ሰክሮ የሚደበድብሽ ከግድግዳ የሚለቅሽ ባላይስሽ አሁን ቀጥለሽ ውጭ ቅርቅር ያለኝ ነው ቅርቅር ያለኝ ማን እንት ነው ቅርምል ከየት ነው የምቀረው? ሰይጣን ይኸው ቸርች እንዳለኝ እንኳን እግሬን ይዞ እየተፈታተነኝ ነው። ዘንድሮማ ሰይጣን እኛ ላይ ነው የተነሳው። በጣም የተፈታተነን ነው። ወንድሙን እየተከታተለ እርስ በርስ እየተጨካከልን ይኸው ዛሬ በርሳችን ታጠንን። አይ ሰይጣን ክፉ ሰይጣን እና ደግ ሰይጣን አለ። በሌለንበትማ ስማችን አታጠፉን። መገዳደል ነው መጨካከል ነው እንደሆነ በልጣችሁናል። ይኸው ስራ ቆምንላችሁ ደስ ይበላችሁ እኮ እግዚአብሔር ይስጥ 13ኛው ሺህ ማለት ያደለ ሰይጣን በቁም ማወራበት ቆይ ግን ጦርነቱ ቆሞ ነው ያረክስ አንተ ትታስተሰሉን እንኳን በዝብዝ ሰውና ድጋም ጆሮአል ያው ነገሩ በዛው ቀጠለ ድንጋይ እንዳበላፈች ነው እንጂ እኔ ፖለቲካ አልወድም። ተከተለኝ እንዴ መጡኝ እና ማናቸው የመንግስት አጋላቸው አንተ ፖለቲካ አርተን እንዴ እናንተ ምን ተከተላችሁ እየሮጣችሁ ነበር? ቆይ ችግር አለ እንዴ? እንዴ ችግሩን ማንተ ንገር ጀብደስ ሰዓት የደረሰው እኮ ኪኒና ሮጥም ብዬ ነው እኮ ነው የመጣሁት። በፖለቲካ ሮጥ መኖር ወድነት ሮጥ እንደገና ባልተጣራረ ከብት ጋር ነው ማን ጉተበ ያው አዲስ አበባ ዘመነ ማርቆስ ነው ዘመነ ማታስ ዘመነ ድባባ ነው ምን ዘመነ ወድባይ የታራለሽ ያው መጣለሽ ዱባይ ምድረ ቲክቶከር ምድረ አድረስ እዚህ መጥቶ ፀሐይ ለመቃጠለው ዱባይ የሚለው የኛ ሀገር ፀሐይ አታቃጥል ይኸውስ የኛ ሀገር ፀሐይ መመር ስለጀመረሽ ነው። ይሄን ዋናማ ዋኘሁበት እንደውም አሳ ነው ልብት ላሳይ ይኸውልህ ወንድሜ የራስን ዱባይ መፍጠር የምትችለው ራስህ ነህ። ደስታ በእጅ ላይ ነው። እኔ እንዳወረድከኝ ቅዱስ ገብርኤል ያወርድ እኔ ዱባይ ነው የሚያስፈክስ አንተ ከርከሮ
አባ ነው ያትስት እንደምታምር የሆነ ተላጠ ብርቱካን ነው እኮ የምትመስለው። ሳካለው ሰው ታያ ቫሏ ነው ከላይ ላይ ቆዳን እንደ ብርቱካን ነው የሚልጥልህ። አድን እኔማ የልብን ተናግሬ የመጣ ይምጣ። ከፈለገ ላጠኝ ከፈለገ እኔ አገባኝ። እኔ የለሁበት ዘበብ እንዳታመጣት ተቀበል። እስቲ ጠይቁልኝ ባለየውን በሰው እስቲ ጠይቁልኝ ባለየውን በሰው ይገመው ሚስቱ ልፌን ወስዳ የታደረሰችው ጎንደርና ጎጃም ማዶ ለማዶ ነው። ፍቅር ያለ ቦታው አባ ጨጓሬ ነው። በል አባይ ወደ ማዶ ያለችው እንዶድ አባይ ወደ ማዶ ያለችው እንዶድ እንዴት አርግቶ ቢያጥቡት ይለቃል። ሞተት አቁም እንዴት እንደሚለቅ ነው ያሳያል። ተቀበል ሸኙ ይሌት በቃ ይሄድ በቃ ይዘጋጅ ሻንጣዬ ተዘጋጅ። አኖረኝ አኖረና አኖረኝ አኖረና ወረጃት በስ አኖረኝ ቲማቲም 300 ብር አኖረና ዘይት 1000 ብር አኖረኝ ሽንኩርት 300 ብር አኖረና ዶሮ 1000 ብር ወረጃት ኮረሪማ ጥቁራት በሰብላ በዛላይ ብርካለት አጉ አታግደባ ነው ሬስ ለመጣ ያስራ ተብሉ እኔ ድረስ እዛ ድረስ እኔ ድረስ እዛ ድረስ አፈር ምን አምላክ ወዴት እያመራ ነው? የወንድሮን ተወደደ ናፍጣውን ጭምር ዳቦንም በናፍጣ ይሁን በበንዝል ያበኩት ነው እንጃ የእሱን ተወደደ። እረኛ ከበደ አጣትን በቃ እኛም አቅቶናል። ከአቅማችን በላይ ሆኗል። እንዴ መንግስት ካልተበላው ነው አበለጥን በተጎልም በለጥን በውሸትም በለጥን እዛ ጋር ለሰው ታያል። ዘይት 1000 ብር ከገባ ጀምሮ በጭቅላቱ ቆሞ የጸለየ ነው። ግን ተስፋ አለ። እቺን ሀገር የዳቦ ቅርጫት እናረጋታለን። ምን የዳቦ ቅርጫት እናረጋታለን? ምን አለ ከዚህ ሁሉ ቅርጫቱ ቀርቶብኝ ዳቦን ብሰጥ Hello, my darling. Hello, my lover. Hello, my sweetheart. ሲለኝ ከረመና ዝርግፍ አርጎ ምንም አልገባም ያለኝ የዚህ ሀገር ፖለቲካና ያንተ ጉዳይ ነው። ቆይ አንተ ፍቅር ነህ? መብረቅ ነው የመታ ብልት ላይ ሃይላንድ ሲንጠለጠል ያለውን ስሜት ታውቀዋል? እሱ ቅልንቶ አልታሰረበት ምን ያውቀዋል? እሺ ቆይ ፌደራል አሯሩጡ አናት ያለውን ስሜት ታውቁታላችሁ? ቆይ ልጅ ፍቅር ያዘው ከገዢው ፓርቲ ነው እንዴ? ይሄን ስሜት ካላወቃችሁት እኔ ፍቅር አይገባችሁማ። ኧረ ምንድነው የምንጠብቀው? ሰው ተባብረን ነው የምንጠብቀው። ወይ ብሩ እነሱ አሳበቱት እኮ ማንንም አያድንም። ቻት ሞዳለች። ሰላም ነሽ? አንተ እንዴት ነው የምታወራው? እናት እቺና ምድረ ነው ቆየሁብሽ። አቶ መሰረት ማን ነው? አቶ መሰረት ሰላም ነህ? ደህና ነህ? አሁን ተረዳው ስሜቱን። እንኳን ሃይላንድ አይደለም ሌላም ብትጠለጠልበት ያምርበታል። እሰየና በለው እንዳፈራ ያዝ በለው እንዳለው አው እንካ አንተው አንተው እንዳፈራ አንተው እቀበላለሁ አንተው ብሩዬ አባቴ እንደምን አደርክልኝ? ምን ነው መስሉ ሳልከፍል ጥሪ ማሳመር አደረክል? ምን ፈልገህ? ያቺ ባለፈው በስልክ ሰዋራት የነበረችው አቸከች ከች ልትል ነው ብሩ እና ብሩ እግር ያዝልኝ። እንደዛ አይደለም ያው የኔም ቤታቋቲ አትነፋ እናንተ ቤት ይዣል ዶርም ብዬ አንተ በኢትዮጵያ ስታዲየም እንደ ራስን ጨዋታ ሰው መዳል የምታደርገው ራስ እንኳን እኮ ኢትዮጵያ ስታዲየም የብሔረሰቦች ቀን ይከበርበት። አንተ ለዚህ ጨዋታ ካልሆነ ምን ያደርግላል? አፍርሰስ እንደዝራበት እንደውም ኑሮ ተወዷል። ደግሞ እኮ እንደ ኢትዮጵያ ብሔራዊ ቡድን እኮ በሰው መዳል ተጫውቶ ነጥብ ልጥል ነው እኮ ጆና